ተመልካቾቻችን ይሄ በምልአት የወንጌል አገልግሎት የተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ሰዓት ነው። ዛሬ የምናየው ከመጽሐፍ ቅዱሳችን መጽሐፈ ሩት ምዕራፍ 2 ከቁጥር 1 እስከ 23 ባለው ክፍል ላይ ተመስርተን ነው የምንመለከተው። በዚህ ክፍል ላይ እንደምናየው በተለይ ምዕራፍ 2ን ስንመለከት በኑኃሚን ሕይወት ውስጥ ታላቅ ስብራት ሆኖ ሁለት ልጆቿና ባሏን አጣ እና ምራቷ ደግሞ አለቅሽም፣ ሕዝብሽ ሕዝቤ ነው፣ አምላክሽ አምላኬ ነው ብላ ወስና ከመጣች በኋላ የምትጋፈጠውን ነገር ነው የምንመለከተው። ስለዚህ ይሄን ነገር ስንመለከት ያው ብዙ ጊዜ ስደት በራሱ አንድ ነገር ነው እና ደግሞ ስደት የሚያመጣው ወይም የምንጋፈጠው ነገር ደግሞ ሌላ ነገር ነው። ስለዚህ በሩት ሕይወት ውስጥ ስንመለከት እንደነዚህ አይነት ነገሮችን ለመጋፈጥ ራሷን ስታዘጋጅ እንመለከታለን። እና ከፊት ለፊቷ ስጋት የሚመስል ነገር አለ። ወደማታውቀው ማህበረሰብ ነው፣ ኑሮውን፣ ባህሉን፣ አስተሳሰቡን ወደማታውቀው ማህበረሰብ ነው የምትሄደው እና እዛ ማህበረሰብ ውስጥ ደግሞ ምን ሊገጥማት እንደሚችልም በቂ መረጃ ላይኖራት ይችላል። ብቻ ተነስታ ስትሄድ ነው የምንመለከተው። እና ያው ብዙ ጊዜ ሰዎች ሁለት አይነት ሰዎች ናቸው ይባላል ከውሳኔ አንጻር ስንመለከታቸው። የመጀመሪያዎቹ ስጋትን የሚጋፈጡ ምንም አይነት ነገር ቢመጣ የመጣውን ነገር እንዳመጣጡ ለመመለስ ራሳቸውን የሚያዘጋጁ ሰዎች ናቸው። ሁለተኞቹ ሰዎች ደግሞ ሪስክ ሚኒማይዘር ወይም አቮይደር ይባላሉ እና ችግሮችን በሙሉ ካልቀነሱ በስተቀር ወደ ውሳኔ የማይመጡ ሰዎች ናቸው። ስለዚህ ሩትን ግን ስንመለከታት ከመጀመሪያው ወይም ደግሞ ሪስክን ለመውሰድ ከሚፈልጉት አይነት ሰዎች ሆና እናገኛታለን። እና ሩት ወደዚህ ምድር ከመጣች በኋላ ምን አይነት ሩት ምን አይነት ሴት ነበረች? ወደዚህ ምድር እስከመጣች በኋላ ምን አስተናገደች? እና ስጋትን ለመጋፈጥ መወሰኗስ ምን ትርፍ አስገኘላት? በሚሉ ሀሳቦች ዙሪያ እንነጋገራለን። የመጀመሪያው ነገር አንደኛው የምናየው ነገር ትርፍራፊ እህል ወይም ቃርሚያ ለመልቀም ራሷን ዝቅ እንድትል ነው የተደረገችው። ይሄ ኑሮ ማለት በጣም ዝቅተኛ ሰዎች፣ ድሆች፣ የራሳቸው እርሻ የሌላቸው መበለቶች ወይም ደግሞ አባት የሌላቸው ልጆች የሚጋፈጧቸው ነገሮች ናቸው። እና ይሄ ኑሮ ማለት ከታረሰ ነገር ጋር ከበቀለ ነገር ጋር እና ከሚታጨድ ነገር ስር እያሉ መሄድ በራሱ ቀላል ነገር አይደለም። የወዳደቀ ነገር እየለቃቀሙ መኖር በራሱ ቀላል ውሳኔ አይደለም። እና አንዳንድ ጊዜ እግዚአብሔርን ብለን ስንወጣ ወዲያው ወደ ስኬት አንመጣም። ይልቁንም የሚጠይቀን ዋጋ እንከፍላለን። አያቸው፣ አንዳንድ ጊዜ ጌታን ብለን በምንወጣበት ሰዓት የምንከፍላቸው ዋጋዎች አሉ። ነገሮች ሁሉ በቀጥታ ወደ ስኬት ላይ መጣ ይችላል። ወደ ስኬት ማማ ላንወጣ እንችላለን እና የዝቅታ መንገድ፣ የውርደት መንገድ ሊሆን ይችላል። መንፈሳዊ ነን እያልን ጌታ ከኛ ጋር ነው እያልን ማለት ነው። እና ቃርሚያ ለድሆች የሚተው ትርፍራፊ ነገር ነው። ትዳሯ ሲፈርስ ስደትን እና የቃርሚያን ሕይወት እንድትጋፈጥ ተገደደች። አሁን ትዳሯ በመፍረሱ ምክንያት ነው ወደዚህ ነገር የመጣችው እና አማቿ ደግሞ ልጆቿ ስለሞቱባት ያው ተስፋ ቆርጣ ነው የተመለሰችው። ስለዚህ አማቿም ልጅ የላትም፣ ምራቲቱም ደግሞ ባል የላትም። ከዚህ የተነሳ ተነስተው አማችና ምራት ሲመጡ ነው የምንመለከተው እና ያለው ነገር በጣም ተስፋ የሚሰጥ አይደለም። በኑኃሚን ዘንድ ደግሞ ተስፋ የለም። እንደውም እሷ ቀድማ ዋጋ እንዲተምኑ ነግራቸዋለች። ዛሬ ሌሊት ልጅ እንኳን በወልድ እና አድጎ ለእናንተ ባል መሆን ይችላል ወይ? እባካችሁ በጊዜ ምርጫችሁን አስተካክሉ ብላ ስታስወስናቸው ነው የምንመለከተው። እና በዚህ ውሳኔ ውስጥ ግን ሩት መታለች። ስትመጣ ደግሞ የገጠማት ነገር የቃርሚያ ኑሮ ነው እና ለእግዚአብሔር ድምፅ ታዛዥ ሆና አንዳንድ ጊዜ የሚከፈለውን ዋጋ ለመክፈል የሚደርስብንን ፈተና ለመጋፈጥ ስንዘጋጅ የምንወርድባቸው መውረዶች አሉ። ነበረን አለን ከምንለው ነገር ቀስ በቀስ እየወረድን እየተምዘገዘግን ልንሄድ እንችላለን እና እግዚአብሔር እኛም በዛ መንገድ ውስጥ የሚሰራበት መንገድ ነው። ብዙ ጊዜ ስለ መከራ፣ ስለ ችግር እንዲነገረን አንፈልግም። ግን ደግሞ የሚገርመው ነገር በጣም ዝቅ ያለና የወረደ ነገር የእግዚአብሔር የሚሰራበት መንገድ እንደሆነ ነው የምንመለከተው። እና ሩት መጻተኛ ሴት ብትሆንም በእርሻ ቦታ ሊያጋጥማት የሚችለውን መደፈር ሳትፈራ ለቃርሚያ ሄደች። አያችሁ፣ ሩት መጻተኛ ሴት ነች። ማህበረሰቡን የምታውቅ ሴት አይደለችም። ወገን የላትም፣ ከለላ የሚሰጣት ሰው የለም። ግን ደግሞ ለቃርሚያ ራሷን ስታዘጋጅ እንመለከታለን።
ቃርሚያ በመከር ጊዜ እህልን ሲታጨድ የሚደረግ ሲሆን ድሆች፣ መጻተኞች፣ መበለቶች፣ አባት የሌላቸው ልጆች ይቃርማሉ። ዘሌዋውያን ምዕራፍ 19 ቁጥር 9 ላይ ወይም ዘዳግም 24:19 ላይ ሕጉ ይህን እንደሚያዝ ይነግረናል። ስለዚህ ይሄ ምስኪን የተባለ የማህበረሰብ ክፍል የሚሰራውን ስራ ነው ሩት ገብታ ስትሰራ የምንመለከተው፣ ራሷን ዝቅ ስታደርግ የምንመለከተው። እና ወገኖቼ ዛሬ ያለንበት ሁኔታ የዝቅታ መንገድ ሆኖ ሊሆን ይችላል፣ ወርደን ሊሆን ይችላል እና ነበረን የምንለውን ነገር ዛሬ አጥተነው ሊሆን ይችላል። ግን ዛሬ አጣን ማለት እንዳጣን ህይወታችን ያልፋል ማለት ላይሆን ይችላል። ከሁሉ በላይ የሆነውን ጌታን አግኝተናል ብለን በጌታ እየተጽናናን ጉዟችንን ስንቀጥል አንድ ቀን እግዚአብሔር ደግሞ ለኛም የጉብኝት ጊዜ ሊያደርግልን ይችላል። ስለዚህ በህይወታችን ላይ ተስፋ የምናደርገው ጌታ መሆን እንዳለበት ከዚህ ሴት ህይወት እንመለከታለን። ህይወታችን ላይ ጌታን ብለን የሚመጡ ነገሮችን አስተናግደን ራሳችንን ዝቅ አድርገን መጋፈጥ ያለብንንም ነገር መጋፈጥ እንዳለብን ከዚህ ሴት ህይወት እንማራለን። ሁለተኛ በቃርሚያ መንገድ ላይ እግዚአብሔር የሩትን ህይወት ትክክለኛ አቅጣጫ እንዲይዝ ያደረገበት እንደነበር እንመለከታለን። የሚገርመው ነገር ይሄ የቃርሚያ መንገድ ከቦዔዝ ጋር የምትገናኝበት መንገድ ነበር። መጽሐፍ ቅዱስ ሲነግረን እንዳጋጣሚውም ወደ ቦዔዝ እርሻ ደረሰች ይለናል። በእርግጥ ይህ አገላለጥ አጋጣሚ ነበር ወይ ቢባል እኔ አይመስለኝም። ምክንያቱም የእግዚአብሔር እያንዳንዱ ስራና ዓላማ በሩት ህይወት ውስጥ ነበር። ምክንያቱም ሩትን ስንመለከታት እግዚአብሔርን ተስፋ አድርጋ የወጣች ስለነበረች። በእስራኤል ወንዶች ሲያጭዱ ሴቶች ደግሞ እህሉን በነዶ አድርገው ያስሩ ነበር። ስለዚህ ከሴቶቹ የተራረፈውን ነገር እየለቃቀመች እየተከተለች ትሄድ ነበር እና ይሄ በጣም ቀላል ነገር አይደለም። በጣም ራስን ዝቅ ማድረግ ያስፈልጋል። ሀምብል መሆን ያስፈልጋል። የመጣውን ነገር እጋፈጣለሁ ማለት ያስፈልጋል። በትላንትና ሚሞሪ፣ በትላንትና ትዝታ፣ በትላንትና ከፍታ ሳይሆን ዛሬ የመጣውን ነገር ለጌታ ክብር ከሆነ እጋፈጠዋለሁ ማለትን የሚጠይቅ ነገር ነው። ሁለተኛ እንዳየነው በቃርሚያ መንገድ ላይ እግዚአብሔርን ብለን ስንወጣ የውርደት መንገድ በሚመስለው ጎዳና ህይወታችን የሚቃናበት መስመርን ያስይዝልናል። እግዚአብሔር ጌታን ብለን ስንወጣ ያው እግዚአብሔር እንዴት አድርጎ በዚህ ጎዳና ውስጥ ህይወትን እንደሚያቀና በጣም እኮ የሚመስል መንገድ አይደለም። አሁን የሚቃርም ሰው የሆነ ኑሮ ደረጃ ይደርሳል፣ የሚቃርምበት እርሻ ባለቤት ይሆናል ብሎ ማሰብ በጣም ቀላል ላይሆን ይችላል። ቦዔዝን በማግባቷ ምክንያት የዛ እርሻ ባለቤት ስትሆን ከሆነ ጊዜያት በኋላ የዛ እርሻ የነዛ ባሮች አሰሪ ስትሆን ማየት በራሱ ቀላል ነገር አይደለም። እግዚአብሔር ግን በህይወታችን ሲመጣ ይህን ነገር ያደርጋል ማለት ነው። ቃርሚያ መንገድ ለሩት ከዋርሳዋ ጋር የምትገናኝበት መንገድ ነበር። ከቦዔዝ ጋር የምትገናኝበት መንገድ ነበር። ቃርሚያ ብዙ ጊዜ ወደ ከፍታ የሚያመጣ አይመስልም። ቃርሚያ እግዚአብሔር ወዳየልን ነገር እንመጣበታለን ብለን የምናስብበት አይነት መንገድ አይደለም። ግን እግዚአብሔር በቃርሚያ ውስጥ መንገድ አለው። በቃርሚያ ውስጥ ስራ አለው። በቃርሚያ ውስጥ እግዚአብሔር የሰዎችን ህይወት ይለውጣል። በቃርሚያ ውስጥ ትላንትና እኔ እኮ ቃርም ነበር ብለን ዛሬ ደግሞ ከቃርሚያ ወጥተን የምንናገርበትን አንደበት የሚሰጠን ጊዜ ይመጣል። ስለዚህ እግዚአብሔርን ሁሌም ተስፋ ልናደርገው ይገባል። እሱ በሚያስኬደን መንገድ ጻድቅ ነው፣ ቅዱስ ነው። እሱ በሚያስኬደን መንገድ መሄዳችን በጣም አስፈላጊ ነገር ነው። እግዚአብሔር ለህይወታችን እየሰራ በማይመስለን ጊዜ እርሱ ግን የኛን ነገር ለማቅናት ይተጋል። እግዚአብሔር ለህይወታችን ይሰራል። በህይወታችን እየሰራ ነው። ምን እየሰራ እንደሆነ እኛ ላይ ገባን ይችላል። እግዚአብሔር ግን ሰዓቱ ሲደርስ በህይወታችን ላይ ታላቅ ስራ ሲሰራ ህይወታችንንም ሲያቀና ማየት እንችላለን። እና ሶስተኛ የምናየው ነገር ቃርሚያው መንገድ ሩት በዋርሷ የምትታይበት መንገድ። ወዲያው ስትቃርም አያት እና ከዚህ በፊት መቼም ሌሎችም ሴቶች በዛ እርሻ ላይ ሊቃርሙ ይችላሉ። ብዙ ድሆች ይቃርማሉ። ግን በቦዔዝ እይታ ውስጥ ስትገባ ነው የምንመለከተው። እና እቺ ሴት ማን ነች? አይ ሞዓባዊቷ ሩት ነች፣ ከኑኃሚን ጋር የመጣችው ሴት ነች ተባለች። ስለዚህ እግዚአብሔር ለቦዔዝ አይኑን ሲከፍትለት ነው የምንመለከተው። እቺን ሴት እንዲያያት ሲያደርግ ነው የምንመለከተው። እግዚአብሔር እኛን መጎብኘት ሲፈልግ ሰዎችን ነው የሚያስነሳው። በሰዎች ዘንድ ሞገስን ማግኘት እንጀምራለን፣ መታየት እንጀምራለን ማለት ነው። እግዚአብሔር ነገራችንን መለወጥ ሲፈልግ የሚጠቀምበትን ሰው ፊት እይታ ላይ እንደርሳለን ማለት ነው። እሱ ፊት ያቀርበናል።
ስለዚህ እግዚአብሔር አሁን ጉብኝታችንን ሰዓት እየጀመረ ነው ማለት ነው። እና ከዚህ በፊት እኮ አንዳንድ ጊዜ ብዙ አድርገን ብዙ ሰርተን ለጌታ ክብር ብዙ ሮጠን ብዙ ተንቀሳቅሰን ላንታይ እንችላለን። የእግዚአብሔር ሰዓት ሲደርስ ግን እንታያለን። ከዚህ በፊት ያልታየው ነገራችን በጊዜው እግዚአብሔር በሰዎች ልዩ ትኩረት እንዲሰጠው ያደርግልናል። ከዚህ በፊት ያለን ኳሊቲ እኮ ያው አልቀነሰ ሊሆን ይችላል፣ እየጨመረ ሄዶ ሊሆን ይችላል። ግን ለብዙ ጊዜ ሳንታይ እንቆይና እግዚአብሔር አንድ ቀን እኛን ማሰብ ይፈልጋል፣ እኛን መጎብኘት ይፈልጋል። በዛ ሰዓት እግዚአብሔር በሰዎች እይታ ውስጥ እንድንገባ ያደርገናል። ብቻ የእግዚአብሔር ድምፅ ሰምተን ምን እናደርግ? ለዚህ እንውጣ። በእግዚአብሔር ትራክ ውስጥ መሆናችንን በትክክል እናረጋግጥ እና በእግዚአብሔር ትራክ ውስጥ በእግዚአብሔር መስመር ውስጥ ስንሆን እግዚአብሔር በህይወታችን መስራት ይጀምራል፣ ነገሮችን መለወጥ ይጀምራል። እና በፈቃዱ እየሄድን የማንታይበት ጊዜ አለ። ነገር ግን እግዚአብሔር በጉብኝት ወደኛ ሲመጣ የሰዎች ትኩረት መሳብ እንጀምራለን። ሰው ሁሉ አቴንሽኑ ወደኛ ይሆናል፣ ትኩረት መሳብ እንጀምራለን። እንደዚህ አይነት ነገር አለው እንዴ መባል እንጀምራለን። እንደዚህ አይነት ትልቅ ጸጋ በህይወቱ አለ እንዴ መባል እንጀምራለን። እንደዚህ አይነት የህይወት ኳሊቲ አለው እንዴ መባል እንጀምራለን። እንደዚህ አይነት በጥራት ይሄን ነገር የሚሰራ ይሄን የሚያከናውን ሰው ነው እንዴ መባል እንጀምራለን። ለሰዎች ትኩረት መሳብ እንጀምራለን። ምክንያቱም እግዚአብሔር የሰዎችን አይን መክፈት ይጀምራል፣ የሰዎችን ልብ እንዲያስተውሉ ማድረግ ይጀምራል። በዛ ሰዓት እኛም ደግሞ እግዚአብሔር ወደምንጎበኝበት ጎዳና ማቅናት እንጀምራለን ማለት ነው። አራተኛ የምናየው ነገር እግዚአብሔር በዋርሳዋ በቦዔዝ ልዩ ሞገስ ያገኘችበት ጊዜ እንደነበር እንመለከታለን። አሁን ምንድነው ያለው? በቃ ከዚህ እርሻ ፈቀቅ አትበል፣ በዚህ እርሻ እንድትቃርም እናንተ ቃርሚያን ተውላት ብሎ ለባሮቹ ሲያዝ እንመለከታለን። ይሄ በራሱ ሞገስ ማግኘት ነው። ሴት አንድ መጻተኛ ሴት ነች፣ አይሁዳዊ እንኳን አይደለችም እና ከወገንተኝነትም አንጻር አይደለም። ግን እግዚአብሔር በቦዔዝ ልቡ ሲያስቀምጣት እንዲራራ ሲያደርገው ነው የምንመለከተው። እግዚአብሔርን ብላ ሀገሯንና ሕዝቧን ትታ የወጣችው ሩት ከእርሻ ወደ እርሻ እንዳትንከራተት እግዚአብሔር ልዩ ሞገስን ሲሰጣት እንመለከታለን። አሁን መንከራተት እንዲያበቃ ደግሞ በዛ አካባቢ ያለው ሙቀት በጣም ከፍተኛ ነው እና የመንከራተት ወራቷ እንዲያበቃ እግዚአብሔር ሲያስባት ነው የምንመለከተው። ሌላው የምናየው ነገር እግዚአብሔር የእኛን ነገር ለመስራት ሲነሳ ከዚህ በፊት ያልነበረን ተቀባይነት በሌሎች እንድናገኝ ያደርገናል። ተቀባይነት ነው የምናገኘው። ሰዎች እኛን አክሴፕት ማድረግ አይከብዳቸውም፣ ይልቁንም እኛን መቀበል ይፈልጋሉ፣ እኛን መስማት ይፈልጋሉ። ንግግራችን፣ ሐሳባችን ሁሉ መክበድ ይጀምራል እና ተቀባይነታችን ሁሉ እየጨመረ ይመጣል። ነገራችን መለወጥ ሲጀምር እግዚአብሔር በሰዎች መደመጥና ተቀባይነት ማግኘት እንጀምራለን። ከዚህ በፊት እኮ ተቀባይነት ያልነበረን ሰዎች ልንሆን እንችላለን። ከዚህ በፊት ማንም አቴንሽን ማይሰጠን ሰዎች ልንሆን እንችላለን። ወይም ከዚህ በፊት አልፈው ሰዎች የሚቃወሙን ሪጀክት የሚያደርጉን ሆነን ልንገኝ እንችላለን። የእግዚአብሔር ሰዓት ሲደርስ ግን የኛ ነገር ሁሉ ለሰዎች ጣፋጭ መሆን ይጀምራል። በሰው ልብ ውስጥ መክበድ ይጀምራል። ተጽዕኖ ማምጣት እንጀምራለን። እግዚአብሔር ከኛ ጋር መሆኑ እየጨመረ ሲመጣ፣ የሰዎችን አይን እየከፈተልን ሲመጣ፣ የሰዎችን ጆሮ እየከፈተልን ሲመጣ፣ ሰዎችን ወደ ማስተዋል ሲያመጣቸው እግዚአብሔር የኛ ነገር መለወጥ ይጀምራል። ስራችን በሰዎች ተቀባይነት ከሌለው የእግዚአብሔርን ሐሳብ መፈጸም አንችልም። ምክንያቱም የምንሰራው በሰው ህይወት ውስጥ ነው። ከዛም ባሻገር ከሰው ጋር ነው የምንሰራው። ስለዚህ በሰዎች ዘንድ ተቀባይነት ለማግኘት ብለን እኛ አላስፈላጊ መንገድ አንሂድ እንጂ እግዚአብሔር በእኛ ህይወት ውስጥ መስራት ሲጀምር ያው ተቀባይነት ማግኘታችን በጣም አስፈላጊ ነው። ካልሆነ ከሰው ጋር እንዴት እንሰራለን? በሰው ህይወት ውስጥ እንዴት እንሰራለን? በሰው ህይወት ውስጥ ለመስራት በእኛም ደግሞ በሰዎች ፊት ሞገስ ካላገኘንና ተቀባይነት ካላገኘን እንዴት አድርገን በእነሱ ላይ ተጽዕኖ ማሳደር እንችላለን? ስለዚህ እግዚአብሔር የሚያደርገው ምንድነው? ሰዎች እንዲቀበሉን ማድረግ ይጀምራል። ትላንት የተቃወሙን ሊሆኑ ይችላሉ፣ ወይም ደግሞ ትኩረት ያልሰጡን ሰዎች ሊሆኑ ይችላሉ። ዛሬ ግን በልዩ ሁኔታ የኛ ነገር ማማር፣ የኛ ነገር መጣፈጥ፣ የኛ ነገር መታየት ይጀምራል ማለት ነው። ስለዚህ በሩት ህይወት ውስጥ ይሄ ነው እየሆነ ያለው። አሁን በማን መታየት ጀመረች? በዋርሳዋ በቦዔዝ መታየት ጀመረች። አምስተኛ የምናየው ነገር ሩት ጌታን ብላ የከፈለችውን ዋጋ እውቅና አግኝቶላት እንመለከታለን።
ጌታን ብላ ነው ዋጋ የከፈለችው። የማታውቀው ህዝብ በማታውቀው ማህበረሰብ ነው መምጣት የጀመረችው። ስለዚህ እግዚአብሔር በሷ ህይወት ውስጥ መስራት የፈለገውን ለመስራት እንቅስቃሴ ሲጀምር ነው እንመለከት። እግዚአብሔር ሲነሳ ለከፈልነው ዋጋ በሰዎች ዘንድ የሚያገኝበትን ጊዜ እንዲኖር ያደርጋል። እውቅና የምናገኝበትን ጊዜ፣ ከፍታ የምናገኝበትን ጊዜ እንዲኖር ያደርጋል። ሩት ከሀገሯ ስትወጣ እውቅና ፈልጋ ሳይሆን የሚመጣውን ነገር ለመጋፈጥ አስባ ነበር የወጣችው። አንድን ነገር ስንጀምረው ዓላማዬ ብለን ስንሰራው እዚህ ጋር ደርሳለሁ ወይም ደግሞ እንደዚህ አይነት ተቀባይነት እውቅና አገኛለሁ ብለን ላይሆን ይችላል። ጀስት እግዚአብሔር አዞናል፣ እግዚአብሔር በዚህ መንገድ እንዲሄድ ፈልጓል፣ ስለዚህ በዚህ መንገድ እሄዳለሁ ብለን በራሳችን ወስነን እየሄድን ሊሆን ይችላል። በዛ መንገድ ውስጥ ግን እግዚአብሔር የኛን ነገር ማሙላት ይጀምራል። መታየት እንጀምራለን፣ እውቅና ማግኘት እንጀምራለን። ሰዎች መልካም ነገር እየሰሩ የእግዚአብሔር ጊዜ እስኪደርስ ድረስ እውቅና ሊነፈጉ ይችላሉ። መልካም ነገር እየሰሩ ጊዜ የሚባል ነገር አለ፣ የእግዚአብሔር ጊዜ። እግዚአብሔር በሰው ህይወት ውስጥ የሚሰራበት ጊዜ አለ። ሰው ደግሞ በህይወቱ እንዲሰራ የሚፈልግበት ጊዜ አለ። አንዳንድ ጊዜ እግዚአብሔር የተስፋ ቃል ይገባልንና የገባልን የተስፋ ቃል ወዲያው የሚፈጸም ይመስለናል። ግን ደግሞ እግዚአብሔር በተስፋ ቃሉ መናገርና በተስፋው መፈጸም መካከል የራሱ የጊዜ ቀመር አለ። ያ የጊዜ ቀመር ብዙ ጊዜ ሰውና እግዚአብሔርን የሚያጋጨው ይሆናል። አንዳንድ ጊዜ ሰዎች በእንደዚህ አይነት ሁኔታ ውስጥ ደስተኛ አይሆኑም፣ ልባቸው ያዝናል። ተስፋ ስትዘገይ ምን ይሆናል? ሰዎች ልባቸው ያዝናል። የዘገየ ተስፋ ልብን ታሳዝናለች ይለናል መጽሐፍ ቅዱስ። ስለዚህ ግን እግዚአብሔር ደግሞ በህይወታችን መስራት ጀምሯል። አሁን ነገራችንን መለወጥ የጀመረበት ሰዓት ነው። ያ እስኪሆን ድረስ ግን የጊዜ ጉዳይ ነው ብለን በእግዚአብሔር ላይ ልባችንን ልናበረታ ይገባናል። ብዙ ሲቹዌሽኖች ይገጥሙናል። ብዙ ማንጠብቃቸው ነገሮች፣ ያላሰብናቸው ነገሮች፣ ያልሄድንባቸውን መንገዶች እንድንሄድ ልንገደድ እንችላለን። ግን በዚህ ሁኔታ ውስጥ እግዚአብሔር በእኛ ህይወት ውስጥ ስራ ከጀመረ የሚያቆመው ማንም የለም። ስለዚህ ደግሞ የጊዜ ጉዳይ መሆኑን አውቀን ልባችንን በጌታ እንድናበረታ እንድናጽናና ይገባናል። አንዳንድ ጊዜ በጊዜ ውስጥ ነው እግዚአብሔር የሚሰራው። በጊዜ ውስጥ ነው ለሰዎች መታየት የምንጀምረው። በጊዜ ውስጥ ነው የኛ ነገር በሰዎች ዘንድ ትኩረት ማግኘት የሚጀምረው። ስለዚህ ያ ጊዜ እስኪመጣ ድረስ ያንን ጊዜ በመጠበቅ በመጸለይ፣ ፊቱን በመፈለግ፣ ሐሳቡን በማድረግ ባለማቋረጥ እንድንሄድ እግዚአብሔር ይርዳል። ሌላ ወደ ስድስተኛው ሐሳብ ስንሄድ በአንድ ጊዜ የቦዔዝ ሚስት አልሆነችም፣ ነገር ግን መንገዱ እየተጠረገ እንደነበር ማየት እንችላለን። ያው ቁጥር 14 እስከ 16 ይህን ነገር ይነግረናልና የእግዚአብሔር ሐሳብ ያው ቅጽበታዊ አይደለም። በቅጽበት አይደለም ነገሮችን የሚሰራው። መስራት የሚያቅተው ነገር ሆኖ አይደለም። እኛ ግን እግዚአብሔር ለሚሰጠን ነገር ብቁ እንድንሆን፣ ያንን ነገር ማኔጅ ማድረግ እንድንችል፣ ማስተዳደር እንድንችል፣ መግዛት መቆጣጠር እንድንችል ሲል እግዚአብሔር ኦርጋኒክ በሆነ መንገድ ነው የሚያሳድገን። እግዚአብሔር ደረጃ በደረጃ በሆነ መንገድ አንድ ነገር አልፈን ሌላውን አልፈን ሌላውን እየሄድን እግዚአብሔር ወዳየልን ነገር እንደርሳለን። ያን ጊዜ ብዙ ኤክስፒሪየንስን እናሳድጋለን፣ ብዙ ዕውቀት ይኖረናል፣ ብዙ ተሞክሮ ይኖረናል። ስለዚህ ደግሞ በዛ ህይወት ውስጥ በማለፋችን እግዚአብሔር ህይወታችንን እየሰራው ይሄዳል። እና ብዙ ጊዜ ግን ያው ሰዎች ቅጽበታዊ ነገር ነው የሚፈልጉት እና እግዚአብሔር ግን በቅጽበታዊ ነገር አይደለም የሚገለጠው። አንዳንዴ ሰዎች ቅጽበታዊ የሆነ እድገት ቢያሳዩም አወዳደቃቸው ደግሞ የወጡበትን ያህል ሊሆን ይችላል። እኔ አንዳንድ ጊዜ የሚያስፈራ አይነት አስተዳደጋል። በጣም በፍጥነት ብዙ ነገር ሲቆጣጠሩ፣ ብዙ ነገር ላይ ሲወጡ ታያቸዋላችሁ። ግን በኋላ ላይ ያው ውድቀታቸውን ብዙ ጊዜ እንሰማለን እና የምንሰማበት ምክንያት ምንድነው? ያን ነገር ለመያዝ ለመቆጣጠር፣ ማኔጅ ለማድረግ እና በዘለቄታዊነት ይዞ ለመሄድ የሚያስችል መንፈሳዊ ቁመና ላይኖራቸው ይችላል። ከዚህ የተነሳ የተቀበሉትን ጸጋ የሆነ ቦታ ላይ ሲዝረከረክ ወይም ደግሞ እነሱና የተቀበሉት ጸጋና በእነሱ ህይወት ውስጥ የሚታየው መንፈሳዊ ፍሬ ላይመጣጠን ይችላል። ስለዚህ ነው እግዚአብሔር ደረጃ በደረጃ ነገሮችን ማስኬድ በህይወታችን ላይም በእኛ ህይወት ውስጥም ደግሞ ደረጃ በደረጃ መስራትን የሚመርጠው ለዚህ ነው። እግዚአብሔር ቅጽበታዊ እድገትን የሚያሳድገው እድገታቸውን የሚመጥን ህይወት እንዲኖራቸው ስለሚፈልግ።
ቅጽበታዊ የሆነ እድገትን የማያሳድገው። እግዚአብሔር ደረጃ በደረጃ ሰዎች ሲያድጉ ምንድነው የሚሆኑት? ለዛ ለተቀበሉት ነገር ወይም ለተሰጣቸው አደራ የሚመጥን ስብዕና ያሳድጋሉ። ስለዚህ ነው እግዚአብሔር በህይወታችን ላይ ይህንን ነገር የሚያደርገው። ስለዚህ አንድ ነገር ቅጽበታዊ አለመሆኑ ብዙ ጥያቄ ሊፈጥርብን አይገባም። አንድ ነገር ወዲያው አለመሆኑን እንደውም ወዲያው መሆኑን መጠበቅም የለብንም። ምክንያቱም እግዚአብሔር በሰው ህይወት ውስጥ በጊዜ ውስጥ ነው የሚሰራው። ያንን ጊዜ ተግተን መጠበቅ ይገባናል። ሰባተኛና የመጨረሻው ሐሳቤ ሩት ነገሯን እግዚአብሔር መስመር እንደያዘ ከአማቷ ተረዳች። ዛሬ የት ዋልሽ ስትላት አይ በቦዔዝ እርሻ ላይ ነበርኩ አለች። እና አይ በቦዔዝ እርሻ ላይ ከሆንሽ እሱ እኮ የቅርብ ዘመዳችን ነው እና ሊታደግሽ የሚችለው ሊቤዥሽ የሚችለው ሰው እሱ ነው። ስለዚህ ደግሞ ከሱ ፈቀቅ አትበይ ብላ ስትመክራት ነው የምንመለከተው። ናቺ ሴት ግን ትናንትና እኮ ማራ በሉኝ ያለች ሴት ነች። እቺ ሴት እኮ ተስፋ የለኝም ብላ ተስፋቸውን እንዲተምኑ እኮ ያበሰረቻቸው ሴት ነች። ዛሬ ግን ያው ተስፋ እንዳትቆርጥ ሩት ይልቁንም ደግሞ ተስፋ እንዳላት የሚቤዣትን ሰው እንደምታገኝ ዋርሳዋን እንደምታገኝ ስታበስራት እንመለከታለን። ለኑኃሚን ለሩት ማለት ነው ኑኃሚን። ስለዚህ እግዚአብሔር በጊዜው ከተስፋ ቢስነት ወደ ባለ ተስፋነት ሲያሻግራት ነው የምንመለከተው። አንዳንድ ጊዜ ፍጹም ተስፋ እንቆርጣለን። ሰዎችንም ስናማክር ወይም ስናናግራቸው ምንም ተስፋ እንደሌለ የጨለመ ነገር ነው የሚነግሩን፣ ተስፋ አይሰጡንም ምናምን። እግዚአብሔር ግን ወደኛ ህይወት መምጣት ሲጀምር፣ በልዩ ሞገስ እግዚአብሔር በእኛ ህይወት መገለጽ ሲጀምር እነዛው ሰዎች መልሰው ተስፋ እንዳለን ይነግሩናል። አንዳንድ ጊዜ ወገባችንን እኮ የፈቱ ሰዎች ናቸው፣ ሲቃወሙን የነበሩ ሰዎች ናቸው፣ ለኛ በጎ ህሊና ያጡ ሰዎች ናቸው፣ የኛ ነገር የማይዋጥላቸው ሰዎች ናቸው። ግን ሰዓቱ ሲደርስ እግዚአብሔር በፊታቸው ሞገስ ይሰጠናል። ስለዚህ ደግሞ አንዳንድ ጊዜ ነገሮች እንደሚያልፉ ማሰብ አለብን። ተስፋ የለም ብለው ሰዎች ስላሉ በእኛ ህይወት ውስጥ የኛን ተስፋ የሚያጨልመውም የኛን ተስፋ የሚያበራውም እግዚአብሔር ነው። ስለዚህ ተስፋችን መሆን ያለበት በእግዚአብሔር ላይ ነው። ሰዎች የተለያየ አስተያየት ሊሰጡን ይችላል። ይሄ ነገር አይሳካልህም፣ ብትው ይሻላል፣ ይሄ ነገር አይሆንልህም ምናምን ሊሉን ይችላል። አንተ ለእንደዚህ አይነት ነገር አልተፈጠርክም ሊሉን ይችላሉ። እንደውም አንዳንድ ሰዎች እየተከታተሉ ተስፋ የሚያስቆርጡን ሰዎች አሉ። ሐዋርያው ጳውሎስ በሚያገለግሉበት ጊዜ በጣም ብዙ ተስፋ አስቆራጭ ሰዎች ነበሩ። እሱ ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 22 ጀምሮ ምንድነው የሚለው? በውስጥ ፍርሃት፣ በውጪ ፍርሃት፣ በወንድሞች ፍርሃት። የሚገርመው ነገር የሚያስፈራሩት የሚያስጨንቁት ሰዎች አንድም ወንድሞች ነበሩ፣ ግን በዛ ውስጥ አገልግሎቱን ከማድረግ አልተቆጠበም። እግዚአብሔርን በህይወቱ በታላቅ ጸጋ ሲሰራ እንመለከታለን። እቺ ሴት የመጣችበት መንገድ በጣም የሚገርም ነው። የእሰይን አባት የወለደች ሴት ነች፣ ኢዮቤድ የተባለው። ይሄ ማለት ለዳዊት አያት እንደሆነች እንመለከታለን። ይሄ የመጣችበት መንገድ በክርስቶስ የዘር ሐረግ ውስጥ እንድትገባ ሲያደርጋት እንመለከታለን። ማነች እቺ ሴት? ሞዓባዊት ነች። ማነች? መጻተኛ ነች። ማነች? እስራኤላዊ ያልሆነች ሴት ነች። ግን እግዚአብሔር ሲያከብራት በክርስቶስ የዘር ሐረግ ውስጥ ስትገባ እንመለከታለን። እና እግዚአብሔርም ደግሞ እንደ ልቤ ካለው ከዳዊት የዳዊት ዘር ውስጥ ገብታ የክርስቶስ የዘር ሐረግ ውስጥ ገብታ ለክርስቶስ በስጋ መወለድ ምክንያት ስትሆን እንመለከታለን። አያችሁ፣ ተስፋ አድርጋ የመጣችው እግዚአብሔርን ነው። እግዚአብሔር ደግሞ አላሳፈራት። እግዚአብሔርን ተስፋ ካደረግን፣ እግዚአብሔርን ብቻ አይኖቻችንን ወደ ጌታ ካደረግን፣ እሱን ተስፋ ካደረግን ነገራችን ይለወጣል። በየትኛውም ኮንዲሽን ውስጥ ምንም ነገር ቢመጣ ተስፋ ማድረግ ያለብን እግዚአብሔርን። ከፍታ ላይ ብንሆን ተስፋችን እግዚአብሔር ነው። ከፍታ ላይ ያደረሰን ጌታ ነው። ከከፍታ ብንወርድ እግዚአብሔር ወደ ከፍታ የሚያወጣውን ጌታ እሱን ተስፋ እናድርግ። ከዚህ ባሻገር ደግሞ ጌታ ለኛ ያዘጋጃት ርስት አለች። ብንሄድ ሐዘን የሌለባት፣ መከራ የሌለባት፣ ጭንቀት ሰቆቃ የሌለባት፣ ነገ ምን ሆናለሁ የማይባልባትን ርስት እግዚአብሔር አዘጋጅቶልናል። እሱን ነው ተስፋ ማድረግ ያለብን። ስለዚህ ጌታ የሚያከብሩትን እንደሚያከብር ከሩት ህይወት መማር እንችላለን። የወደቁትን እንደሚያነሳ፣ ተስፋ የሌላቸው የመሰሉትን ሰዎች ተስፋ እንደሚያለመልም ከሩት ህይወት ውስጥ መማር እንችላለን።
ወገኖቼ ዛሬ በብዙ ነገር ተስፋ ቆርጣችሁ ሊሆን ይችላል፣ አዝናችሁ ሊሆን ይችላል፣ ግራ ገብቷችሁ ሊሆን ይችላል፣ ተስፋ የለኝም ብላችሁ ሊሆን ይችላል። እግዚአብሔር ግን ተስፋን የሚያለመልም አምላክ ነው። እግዚአብሔር ነገርን የሚለውጥ አምላክ ነው። ብቻ እናንተ በትዕግስት ከጌታ ጋር ህይወታችሁን አስተካክሉ። ከጌታ ጋር ኑሯችሁን ለመኖር ራሳችሁን ወስናችሁ ጌታን ተከተሉ። ጌታ የሰማነውን ቃል ይባርክልን። እግዚአብሔር በነገር ሁሉ ይርዳን። ተባረኩ። አሜን።